Caffeinated podcast. Wake your mind. Sip that thought. Let it grind. Caffeinated podcast. Pour it in. Press play. Caffeinated podcast. New brew every day. አቦል የሆኑ ዜናዎችን በዴልቲ ተዘጋጅቶ በካፌኔትድ ቴክ በኩል ይዘንላችሁ መጥተናል። ማሳሰቢያ፣ እነዚህ የምናጋራቸው ዜናዎች ለመረጃነት እንጂ የፋይናንስ ምክሮች እንዳልሆኑ ለማሳሰብ እንወዳለን። Caffeinated podcast. በዚህ ሳምንት የኢትዮጵያ የሰነደ መዋለ ንዋዮች ገበያ ኢንቨስትመንት በቀላሉ ማካሄድ የሚያስችል የንዋይ የተሰኘ መተግበሪያን አምጥተዋል። የኢትዮጵያ የመጀመሪያው የስቶክ ትሬዲንግ መተግበሪያ ሲሆን ይህንን በመጠቀምም የአክሲዮን ደላላ አካውንት መክፈት፣ የስቶክ ዋጋዎችን በሰዓቱ ያለውን ማየት እና ሼሮችን መግዛት እንዲሁም መሸጥ የሚያስችል ነው። ፖርትፎሊዮም ካላችሁበት ሆናችሁ ማየት እንደሚያስችል ተናግረዋል። ከንዋይ መተግበሪያ በፊት ተጠቃሚዎች ወደ አክሲዮን ደላላዎች በመሄድ ብቻ ይህንን አገልግሎት የሚያገኙ ሲሆን ይህም ገበያው ላይ ገደብ እንዲኖር እንዳደረገ አሳውቀዋል። አሁን ከ2500 እስከ 3000 ድረስ የሚጠጉ ኢንቨስተሮች ያሉ ሲሆን የታቀደውም 30,000 ኢንቨስተሮች ላይ መድረስ ነው። ይህም ለአጠቃቀም መቅለሉ ብቻ ሳይሆን በኢንቨስተር ገበያው ላይ ስር ነቀል የሆነ ለውጥ እንደሚያመጣ አሳውቀዋል። እየተለመደ ሲሄድም ብዙ የሽያጭ ዝውውሮችን እንዲሁም የተሻለ ግብይትና የስቶክ ግብይቱ የተፋጠነ እንዲሆን ያደርጋል ተብሎ ይጠበቃል። Caffeinated podcast. በአዲስ አበባ የኤፍኤስዲ ኢትዮጵያ በዓለም አቀፍ የሴቶች ቀን የሴቶችን የዲጂታል ፋይናንስ የውይይት መድረክ ያዘጋጀ ሲሆን በውይይቱ ላይ ከተነሱ ርዕሶች ውስጥ ዋና የነበሩት የሴቶች በዲጂታል ዓለም ላይ የገጠሟቸው ስላሉ ተግዳሮቶች፣ የተገደበ የስማርት ስልኮች አቅርቦት፣ የዲጂታል ክህሎት ማነስና የፋይናንሻል እድሎች ከገበያቸው ጋር አለመመጣጠን ነበሩ። ባለሙያዎቹ እንዳሳወቁትም ለአጠቃቀም ቀላል የሆነ አስፈላጊና ሴቶችን ለመደገፍ የተሰራ መሆን እንዳለበት ተናግረዋል። በመድረኩ ላይም የዲጂታል ፋይናንስ ፍትሐዊነት ብቻ ሳይሆን ስማርት ቢዝነስ መሆኑን አሳውቀዋል። በዚህ መድረክ ላይም ለሴቶች እኩል እድል በፊንቴክ ላይ መስጠት የገበያ ማስፋፊያ ስትራቴጂ ብቻ ሳይሆን የሴቶችን በዲጂታል ፋይናንስ እንዲካተቱ ማድረግ ለቢዝነሶች ማደግና ለአጠቃላይ የኢኮኖሚክ እንቅስቃሴ እንዲጨምር እንደሚያደርግም አሳውቀዋል። Caffeinated podcast. የኢትዮጵያ የፊንቴክ ሴክተር በፍጥነት እያደገ ያለ ሲሆን በ2025 $218.8 ሚሊዮን እንደደረሰ ይታወቃል። በ2034 $820 ሚሊዮን እንደሚደርስ ይጠበቃል። ይህም በየዓመቱ 14% እንደሚያድግና ለዚህ እድገት ምክንያት የሆኑትም የስማርት ስልኮች መብዛት፣ የኢንተርኔት አቅርቦት መጨመር፣ ብዙ የባንክ አገልግሎት ያላካተታቸው የማህበረሰብ አካላት መኖር፣ የድጋፍ ሰጪ የሆኑ ፖሊሲዎች መጨመር ነው። የባንክ ዋሌቶች፣ የሞባይል ገንዘብ፣ ኤጀንት ባንኪንግ እና የዲጂታል ብድሮች የተመረኮዙ የገንዘብ ማስተላለፊያዎች የፋይናንሻል አቅርቦት የባንክ አገልግሎት ላላገኙ ለመድረስ መሆኑን አሳውቀዋል። በዚህ መሰረተ ልማት ህጎች እና ኢኖቬሽን እድገት ኢትዮጵያ የመጀመሪያዋ የአፍሪካ የፊንቴክ ገበያ መናኸሪያ እንደምትሆን ያሳያል። በቀጣዩ 10 ዓመትም የብድር፣ ቁጠባ፣ ክፍያ እንዲሁም ኢንቨስትመንት ላይ የተለያዩ መፍትሄዎች እንደሚኖሩ ይታመናል። Caffeinated podcast. በዚህ ሳምንት የኢትዮጵያ የዲጂታል መታወቂያ ፋይዳ የኢትዮጵያ ኢንቨስትመንት ሆልዲንግ ፖርትፎሊዮ የተቀላቀለ ሲሆን ይህም የኢትዮጵያ ዲጂታል ኢኮኖሚ ላይ ትልቅ አሻራ የጣለ ነው። 37.5 ሚሊዮን ነዋሪዎች የተመዘገቡ ሲሆን ይህ መድረክም የፋይዳ ፓስ ያለው ነው። የዲጂታል ዋሌቱም የባዮሜትሪክ ማረጋገጫዎችን ለማመሳከር እና ተጠቃሚዎች የባንኪንግ፣ ፊንቴክ አገልግሎቶችና ኦንላይን መድረኮችን መጠቀም እንዲችሉ ያደርጋል። ፋይዳ በዚህ ሰዓት የዲጂታል ዓለም ላይ እንደ ፓስፖርት እያገለገለ ሲሆን ይህም ሰዎች አገልግሎቶችን በተገቢው ጊዜ እንዲያገኙና የፊንቴኮች በቀላሉ እንዲቀላቀሉ
እንዲሁም የወረቀት ስራን ለመቀነስ እንደሚረዳ ይጠበቃል። ፋይዳ የኢትዮጵያ ዲጂታል የወደፊት ህልውና መሰረት ሲሆን ይህም ፊንቴኮች እንዲያድጉ ኢኖቬቲቭ የፋይናንስ ውጤቶችን መደገፍና ከፍተኛ የዲጂታል መፍትሄዎችን ልክ እንደ በኤአይ የተደገፈ የባንክ አሰራር፣ የዲጂታል ብድርና የብሎክቼን ክፍያዎችን ያጠቃለለ ነው። ለዛሬ ያዝነውን ጨርሰናል። ቀጣይ ሳምንት ከእናንተ ቡና ከኛ ዜና ይዘን እንገናኛለን። እስከ ሳምንት ቸርን ሰንብት። Caffeinated podcast, we're wide awake today.